in computers is going to be quantum computing. ኳንተም ኮምፒውተሮችና ኳንተም ኮምፒውቲንግ ኳንተም ኮምፒውቲንግ በኳንተም ሜካኒክስ የፊዚክስ ፕሪንሲፕል ላይ የተመሰረተ የሰው ልጅ የቀጣይ ዘመን ኮምፒውተሮችን አስተዳድርበታለሁ ብሎ የሚያስበው የኮምፒውቲንግ ቴክኖሎጂ ነው። የሰው ልጅ ኮምፒውተርን መስራት ከጀመረበት ከ1940ዎቹ ጀምሮ እስካሁን ድረስ በተለያዩ የኮምፒውተር ደረጃዎች ውስጥ አልፏል። በ1940ዎቹ አጋማሽ ከሰራው ኤኒያክ ከሚባለው የመጀመሪያው ኮምፒውተር አንስቶ አሁን ላይ እጃችን ላይ እስከምናገኛቸው ስማርትፎኖች በተለያዩ ኦርጋናይዜሽኖች ውስጥ እስካሉ ሱፐር ኮምፒውተሮች አይናችን ላይ እስከምናረጋቸው ቨርቹዋል ሪያሊቲ ግላሶች በቦርሳችን ይዘናቸው እስከምንቀሳቀሳቸው ላፕቶፖች የተለያዩ ኮምፒውተር ሲስተሞችን የሰው ልጅ ይጠቀማል። እነዚህን ኮምፒውተሮች የምንጠቀምባቸው የዴይ ቱ ዴይ ኢንፎርሜሽኖቻችንን ለመያዝና የምንፈልጋቸውን ታስኮቻችንን ለመስራት ነው። እስካሁን ድረስ የምንጠቀምባቸው ኮምፒውተሮች ክላሲካል ኮምፒውተርስ በመባል ይታወቃሉ። እነዚህ ክላሲካል ኮምፒውተሮች የክላሲካል ኮምፒውቲንግ ጥበብን በውስጣቸው ይዛሉ። እነዚህ ኮምፒውተሮች በውስጣቸው ሰርኪዩት፣ ሎጂክ ጌት እና ኮምፒውተር ቺፕ አላቸው። ያ ሰርኪዩት፣ ሎጂክ ጌት እና ኮምፒውተር ቺፖች የተለያዩ ታስኮቻችንንና ዲጂታል ኢንፎርሜሽናችንን የምንይዝባቸው ነገሮች ናቸው። እንደዚህ አይነት ኮምፒውተሮች ላይ ዲጂታል ኢንፎርሜሽናችንን ለመያዝ ቢት የሚባል ኢንፎርሜሽን መያዣ መንገድ እንጠቀማለን። ቢት ሁለት ስቴቶችን ይወክላል፣ ዜሮን እና አንድን። ዜሮ ማለት ኦፍ ማለት ነው፣ አንድ ማለት ኦን ማለት ነው። ሶ ኮምፒውተሮቻችን ውስጥ ኤቭሪ ኢንፎርሜሽን በኤሌክትሪካል ሲግናል ስለሚሄድ ኤሌክትሪካል ሲግናሉ ሲበራ ዋን ይሆናል፣ ሲጠፋ ኦፍ ይሆናል። ሶ ኮምፒውተሮች ታስኮቻቸውንና ዲጂታል ኢንፎርሜሽናቸውን ሲሰሩ በእነዚህ ቢቶች ጥምረት ይሆናል ማለት ነው። ኤኒ ታስክ ቪዲዮ ጌምም ተጫወቱ፣ ኮድም አድርጉ፣ ሙቪም እዩበት በኮምፒውተራችሁ ኦር ሌላ አይነት ታስክም ስሩበት። ያ ታስክ ዲጂታሊ ኢምፕሪንት የሚሆነው ኮምፒውተራችሁ ላይ ዩዚንግ ቢት ነው፣ ዩዚንግ ኤሌክትሪካል ሲግናል ኦፍ 1 and 0s። እስካሁን ላይ ያሉት ኮምፒውተሮች በእነዚህ ሁለቱ ስቴቶች ነው የሚወከሉት። እጃችሁ ላይ ከምትይዙት ስልክ ጀምሮ ናሳ እስከሚጠቀምበት ሱፐር ኮምፒውተር ድረስ ኤቭሪ ዲጂታል ኢንፎርሜሽን የሚያዘው በዚህ 0 እና 1 መሰረት ነው። ኳንተም ኮምፒውተሮች እስካሁን ድረስ እንጠቀምበት የነበረውን ይህንን የዲጂታል ኢንፎርሜሽን መያዣ መንገድ ለመቀየር አስበው የመጡ በኳንተም ሜካኒክስ የፊዚክስ ፕሪንሲፕል መሰረት የተሰሩ አድቫንስድ የሆነ ቴክኖሎጂዎች ናቸው። ኳንተም ኮምፒውተሮች ዲጂታል ኢንፎርሜሽናቸውን ለመያዝ ኢንስቴድ ኦፍ ቢት ኪዩቢት የሚባል የራሳቸውን የዲጂታል ኢንፎርሜሽን መያዣ መንገድ ይጠቀማሉ። ክላሲካል ኮምፒውተሮች በሚጠቀሙት ቢት በሚባለው የዲጂታል ኢንፎርሜሽን መያዣ መሰረት አንድ ነገር መያዝ ካለበት የሚያዘው ስቴቱ አት ኤ ታይም ወይ 0 ነው ወይ 1 ነው። ነገር ግን ኳንተም ኮምፒውተሮች በሚጠቀሙት በኪዩቢት መሰረት ዲጂታል ኢንፎርሜሽናችንን መያዝ ከፈለግን ግን አት ኤ ታይም አንድ ስቴት ብቻ ሳይሆን የምንይዘው ወይ 0 ሊሆን ይችላል ወይ 1 ሊሆን ይችላል ኦር ቢትዊን 1 and 0 ሊሆን ይችላል። ሶ ሜኒ ስቴቶችን በአንድ ጊዜ ማጠቃለል እንችላለን ማለት ነው። ይህንን ለማስረዳት አንድ ሲናሪዮ ላይ ልውሰዳችሁ። እናንተ ከሆነ ኦፖነንታችሁ ላይ ቼዝ እየተጫወታችሁ ነው እንበል። ሶ የኦፖነንታችሁ ሙቭ የእናንተን ቼዝ እንቅስቃሴ ይወስነዋል። ኦፖነንቴ እንደዚህ ቢሄድ እንደዚህ ያረጋለሁ እያላችሁ ነው ቀጣያችሁ ሙቭ የምትሄዱበት። ሶ የኦፖነንታችሁ ሙቭ ሲሙሌት ታረጋላችሁ ማለት ነው። በክላሲካል ኮምፒውተሮች መሰረት አት ኤ ታይም ሲሙሌት የምናረገው አንድ ስቴት ስለሆነ የኦፖነንታችንን የቼዝ ሙቭ አት ኤ ታይም አንድ ጊዜ ብቻ ነው ማየት የምንችለው አስቀድመን ማለት ነው። ስቴፕ ባይ ስቴፕ ነው ልናይ የምንችለው። በኳንተም ኮምፒውቲንግ ህግ ግን አት ኤ ታይም ብዙ ሳይመንቲኒየስ ሙቮችን አት ኤ ታይም ማየት እንችላለን። ምክንያቱም በአንድ ስቴት ልንገድበው አንችልምና። ሶ አስቀድመን ይሄን ሙቭ ሊሄድ ይችላል ብለን ብዙ ሙቮችን ካንስል አውት ልናደርግ እንችላለን። ሶ ኳንተም ኮምፒውተሮች ከክላሲካል ኮምፒውተሮች በተለየ አት ኤ ታይም ብዙ ስቴቶችን ባንዴ መያዝ ስለሚችሉ በጣም ፈጣን ናቸው። እነዚህን ኳንተም ኮምፒውተሮች እንደዚህ እንዲሆኑ ያደረጋቸው የኳንተም ሜካኒክስ የሚባለው የፊዚክስ ፕሪንሲፕሎች ናቸው። እስኪ ኳንተም ኮምፒውተሮች የሚመሩባቸው ምን የፊዚክስ ፕሪንሲፕሎች አሉ የሚለውን እንይ። ሱፐርፖዚሽን። በዚህ የፊዚክስ ህግ መሰረት ኳንተም ኪዩቢቶች አት ኤ ታይም ብዙ ስቴት ላይ ሊገኙ ይችላል። ለምሳሌ አንድ ሳንቲም አስቡ። ያንን ሳንቲም ወደ ላይ ቶስ ብታረጉትና መሬት ላይ ቢወድቅ ወይ ዘውድ ነው የሚሆነው ሄድ፣ ወይ ጎፈር ይሆናል ቴል። ክላሲካል ኮምፒውተሮች በዚህ ህግ መሰረት ነው የሚተዳደሩት። አት ኤ ታይም ወይ ዘውድ ይሆናል ወይ ጎፈር ይሆናል ወይ 0 ይሆናል ወይ 1 ይሆናል። ኳንተም ኮምፒውተሮች ግን
በሱፐርፖዚሽን ህግ መሰረት አንድን ሳንቲም ወደ ላይ ወረራችሁት አየር ላይ እንዳለ ማለት ነው። አየር ላይ እንዳለ ያ ሳንቲም እየተሽከረከረ ወይም ስፒን እያደረገ ዘውድም አይደለም ጎፈርም አይደለም። ኢቲስ ቦዝ ዘውድም ጎፈርም። ሶ ኳንተም ኮምፒውተር ላይ ያሉት ኪዩቢቶችም አቴ ታይም ዋንም ዜሮም የሚሆኑት ሳንቲሙ ስፒን እንደሚያደርግበት ስቴት ላይ ነው የሚሆኑት ማለት ነው። they are simultaneously 0 and 1 ማለት ነው። ሶ ይሄ የሱፐርፖዚሽን የፊዚክስ ፕሪንሲፕል ኳንተም ኮምፒውተሮችን በጣም ፓወርፉል አድርጓቸዋል። ኳንተም ኮምፒውተሮች ትላልቅ ማቴማቲካል ፐዝሎችን፣ ትላልቅ ማቴማቲካል ሲሙሌሽኖችን አቴ ታይም በኩል ሰዓት ብዙ ስቴቶችን መወከል ስለሚችሉ በፍጥነት ክላሲካል ኮምፒውተሮች ከሚሰሩበት ታይም በተቻለ ለመስራት ያገዛቸው አንደኛው ፕሪንሲፕል ይሄ ሱፐርፖዚሽን የምንለው ፕሪንሲፕል ነው። ሁለተኛው የኳንተም ኮምፒውቲንግ ፕሪንሲፕል ደግሞ ኢንታንግልመንት የምንለው ነው። በዚህ ፕሪንሲፕል መሰረት ሁለት ኪዩቢቶች ጥምረት ይኖራቸዋል ማለት ነው፣ ወይም ሊንክ ይፈጥራሉ። እነዛ ኪዩቢቶች ምንም ያክል ርቀት ላይ ይሁኑ፣ ምንም ያክል የተለያየ ቦታዎች ላይ ይሁኑ፣ ሁለቱ ኪዩቢቶች መካከል ጥምረት ከኖረ ሁለቱ ኪዩቢቶች ኢንታንግልድ ሆነዋል እንላለን። ኢንታንግልድ የሆኑ ኪዩቢቶች ስቴታቸውን ይጋራሉ። አንድ ኪዩቢት ከሌላ ኪዩቢት ላይ ኢንታንግልድ ከሆነ የአንደኛውን ኪዩቢት ስቴት ካወቅ ነው የሁለተኛውን ስቴት ማወቅ በጣም ቀላል ነው። ይህንን ፕሪንሲፕል ለማስረዳት አንድ ሲናሪዮ ላንሳ። ለምሳሌ አንድ ጓንት ገዛን። ጓንት እንደምናውቀው ሁለት ነገሮች አሉት፣ ቀኝ እጅና ግራ እጅ። ሁለታችንም እኔም ጓደኛዬም ሳናይ ሌላ ሰው በተለያየ ሳጥን የየጓንቶቹን አንድ እጅ አስቀመጠልን እንበል። አንደኛውን ግራውን በአንድ ሳጥን፣ ሁለተኛውን በአንድ ሳጥን። ሁለታችንም እኔም ጓደኛዬን የትኛው ሳጥን ውስጥ የትኛው ታይፕ ኦፍ ጓንት እንደተቀመጠ አላየንም። ከዛ አንደኛውን ራንደምሊ እኔ ፒክ አረኩኝ አንደኛውን ሳጥን፣ ጓደኛዬም አንደኛውን ሳጥን ፒክ አረገ። ከዛ ጓደኛ ሌላ ቦታ ቢሄድም በፕሌስ ብንለያይም እኔም የያዝኩት ሳጥን አለ፣ እሱም የያዘው ሳጥን አለ። አሁን ምን ይሆናል? እኔ አንደኛውን እኔ የያዝኩትን ሳጥን ብከፍተውና በዛ ውስጥ ያለው የጓንቱ እጅ ቀኝ ቢሆን ጓደኛዬ ሳጥን ውስጥ ያለው ግራ እጅ እንደሆነ 100% ሹር መሆን እችላለሁ። ጓደኛዬም ሲከፍተው ግራ መሆኑን ካየ እኔ ቀኝ እንደደረሰኝ ማወቅ እችላለሁ። በዚህ ኬዝ ምን ይሆናል? ሁለቱ ጓንቶች ኢንታንግልድ ሆነዋል ማለት ነው። አሁን በዚህ ፕሪንሲፕል መሰረት ሁለቱ ሳጥኖች እኔም ጓደኛዬ የሚያዝንበት ጓደኛዬ ሳጥኑን ማርስ ላይ ሆኖ ቢያየው ኦር አዳማ ሄዶ ቢያየው ኦር ከኛ ከሚልክዌ ጋላክሲ ውጭ ቢያየው ይሄ ስቴት አይለወጥም። እኔ ቀኝ ከደረሰኝ እሱ ግራ እንደደረሰው ይታወቃል፣ እሱ ግራ የደረሰው እኔ ቀኝ እንደደረሰኝ ይታወቃል። በኳንተም ኮምፒውቲንግ መሰረትም ሁለት ኪዩቢቶች ኢንታንግልድ ሆነዋል ማለት የአንደኛውን ስቴት ካወቃችሁት የሁለተኛውን ስቴት መገመት 100% ሹር መሆን ትችላላችሁ። አንደኛው ኳንተም ኪዩቢቱ እዚህ ምድር ላይ ሆኖ ሁለተኛው ኪዩቢት ኢንታንግልድ ያደረገው ኪዩቢት ማርስ ላይ ቢሆን ምድር ላይ ያለውን ኪዩቢት ስቴቱ 1 መሆኑን ካወቅኩት ይሄኛው 0 እንደሆነ 100% ሹር ሆኜ መናገር እችላለሁ። ማርስ ላይ ያለውም ኪዩቢት ስቴቱን ሲያይ 0 ከሆነ እኔ አንድ እንደያዝኩ በትክክል እርግጠኛ መሆን ይችላል። በጓንቱ ሲናሪዮ ላስረዳችሁ እንጂ ኳንተም ኢንታንግልመንት እንደ ጓንቱ ሁሉ በጣም ቀላል አድርገን ልናስረዳው የምንችለው አይነት ስቴት አይደለም። ሁለቱ ኳንተም ኪዩቢቶች በተለያየ ላይት ይር ውስጥ የሚሆኑ የተለያየ ሎኬሽንም ላይ ሆኑ ኢንታንግልድ ከሆኑ አቴ ታይም የአንደኛውን ስቴት ለሌላኛው ስቴት ይነግረዋል። ቅድም በነገርኳችሁ ፕሪንሲፕል መሰረት ደግሞ ኤቭሪ ኪዩቢት አቴ ታይም ሊኖርበት የሚችልበት ስቴት ሱፐርፖዚሽን ላይ ነው ብለናል። አቴ ታይም ወይ ዜሮም ላይ ዋንም ላይ ነው። አለስ ዊ ሜጀር ኢት አንድን ኪዩቢት ሜጀር እስካላደረግነው ድረስ በሁለቱም ስቴቶች በኩል ሰዓት ይኖራል። አሁን ለምሳሌ አንድ ሳንቲም ቶስ አርጋችሁት ወደ ላይ አየር ላይ እየተሽከረከረ ዘውድም ጎፈሩም መሆኑን አታውቁትም። በዛ ላይ የነበረበት ስቴት ላይ ሱፐርፖዚሽን ስቴት ላይ ነው ማለት ነው። ልክ መሬት ላይ ወርዶ ስታዩት ግን ዘውድም ጎፈርም መሆኑን ስቴቱን ማወቅ ትችላላችሁ፣ ሜጀር አረጋችሁት ማለት ነው። በኳንተም ኪዩቢቶችንም ታስክ ስታሰሯቸው አቴ ታይም ሊኖሩ የሚችሉበት ስቴት ሱፐርፖዚሽን ስቴት ላይ ነው የሚሆነው። ነገር ግን እናንተ የሆነ ታስክ ስትሰሩ ሜጀር ስታረጓቸው ያሉበትን ስቴት ማወቅ ትችላላችሁ። ሶ በግሎቭ ሲናሪዮ መሰረት እኔ ሳጥን ውስጥ ያለው ቀኝ እንደሆነ እሱ ሳጥን ውስጥ ያለው ግራው እንደሆነ በእርግጠኝነት መናገር እንችላለን፣ ምክንያቱም ያለበት ስቴት አንድ ብቻ ስለሆነ። በኳንተም ኮምፒውቲንግ ህግ ግን ይሄኛው ኳንተም ኪዩቢት ያለበትን ስቴት የምናውቀው መቼ ነው? ሜጀር በምናረግበት ታይም ማለት ነው። እኔ ይሄኛውን ኳንተም ኪዩቢት ሜጀር አድርጌ 0 ላይ ከሆነ
አንዳንድ ዲሳይድ ባድርግ እችላለሁ ያኛው ከሱ ጋር ኢንታንግል የሆነ ኳንተም ኪዩቢት አንድ ላይ እንደሆነ። ሶ ይሄኛው አይነት ኢንታንግልመንት የምንለው ፕሪንሲፕል እስካሁን ከምታውቁት የፊዚክስ ፕሪንሲፕል ትንሽ ኦድ ይመስላል። ይሄንን የኳንተም ሜካኒክስ ፕሪንሲፕል አነስታይን በነበረን ጊዜ አይቶት ነበረ። እንዲሁም በጣም እስካሁን ከሚያውቀው የፊዚክስ ፕሪንሲፕል ውስጥ ለየት ስላለበት ስፑኪ አክሽን አት ኤ ዲስታንስ በማለት ይገልጸው ነበር አነስታይን ይሄንን ፕሪንሲፕል። ይሄ ኢንታንግልመንት የምንለው የኳንተም ሜካኒክስ ፕሪንሲፕል ለኳንተም ኮምፒውተሮች በጣም ብዙ ኦፖርቹኒቲዎችን ነው ይዞ የመጣው። በዚህ በኢንታንግልመንት ህግ መሰረት ብዙ ሲሙሌሽኖችን ኦር ብዙ ማቴማቲካል ካልኩሌሽኖችን አት ኤ ታይም ማካሄድ እንችል ያግዘናል። ሁለት እና ከሁለት በላይ ኪዩቢቶች ኢንታንግልድ ስለሆኑ ኦልሬዲ ሲሙሌት ስናደርግ የሆነን ነገር ስቴት ኦልሬዲ ያንዱን ኪዩቢት ስቴት ካወቅነው ከሱ ጋር ኢንታንግልድ የሆኑት በሙሉ ኪዩቢቶች የሱን ስቴት ተቃራኒ እንደሚኖራቸው አት ኤ ታይም እርግጠኛ ስለምንሆን እነሱን ካንስል አውት ማድረግ እንችላለን። ሶ ትላልቅ ሜዞች ትላልቅ ሲሙሌሽኖችን ባንዴ መፍታት የምንችልበት ታይፕ ኦፍ ፕሪንሲፕል ነው ማለት ነው። ሶስተኛው የኳንተም ሜካኒክስ ፕሪንሲፕል ሁለቱ ቅድም ያሳየዋችሁን ሱፐርፖዚሽን እና ኢንታንግልመንት የሚባሉ ፕሪንሲፕሎችን አንድ ላይ አጣምሮ የመጣ ነው። ይህንንም ፕሪንሲፕል ኳንተም ኢንተርፌራንስ እንለዋለን። ኳንተም ኢንተርፌራንስ ሁለት እና ከሁለት በላይ የሆኑ ኪዩቢቶችን ኢንተርፊር እየተደራረጉ ካንስል አውት የሚደራረጉበት ስቴት ነው። ለምሳሌ ይህንን በአንድ ሲናሪዮ ለማስረዳት ያክል ትልቅ ሜዝ አላችሁ እንበል። ሜዙ ላይ የሆነ የምትገቡበት ቦታ አለ። ከዛ የሜዙ ጫፍ ደግሞ መውጫ አላችሁ። ሶ አቴ ታይም በክላሲካል ኮምፒውተር ይህንን ነገር የምትሰሩት ከሆነ ሜዙ ውስጥ ከገባችሁ በኋላ አቴ ታይም አንድ ስቴት ብቻ ፋይንድ ስለሚያደርግ ሄጄ ቼክ አረጋለሁ። ይሄ ፓዝ አይሆንም፣ እመለሳለሁ። ያችን ፓዝ ካንስል አውት አረጋታለሁ። በሌላ ፓዝ ሄዳለሁ፣ አይሆንም፣ ካንስል አውት አረጋታለሁ እያልኩኝ ነው የምሄደው። አቴ ታይም ዋን ፓዝ ነው ቼክ ማረገው። በኳንተም ኢንተርፌራንስ መሰረት ግን ቅድም በነገርኳችሁ ፖዚሽን መሰረት ሱፐርፖዚሽን አለ፣ ኢንታንግልመንት አለ። ሶ በኳንተም ኢንተርፌራንስ መሰረት ኢንታንግልድ በመሆናቸውና በተለያየ ስቴት በመገኘታቸው አቴ ታይም ያንን ሜዝ ቼክ ማድረግ ብፈልግ ይሄኛው ፓዝ ካልሆነ ይሄኛውን ፓዝ ቼክ ካረገው ኪዩቢት ጋር የተገናኘው ወይም ኢንታንግልድ የሆነው ኪዩቢት ትክክለኛ እንደሆነ ማወቅ እችላለሁ። የሜዙ ትክክለኛ ፓዝ የሆኑትን አምፕሊፋይ እያረኩኝ የሜዙ ትክክለኛ ፓዝ ያልሆኑትን ደግሞ ካንስል አውት እያረኩኝ ባንዴ ሜዙን እንድፈታው ያስችለኛል ማለት ነው። ሶ ኮምፕሌክስ ፕሮብሌሞች የተለያዩ ኮምፕሌክስ የሆኑ ሎጂስቲክ ራውቶችን ሞለኪውሎችን ሲሙሌት ለማድረግ ትላልቅ ስኬል ኢኩዌሽኖችን ማቴማቲካል ኦፕሬሽኖችን ሶልቭ ለማድረግ ይሄኛው ኳንተም ኢንተርፌራንስ የሚባለው ፕሪንሲፕል ለኳንተም ኮምፒውተሮች በጣም ጠቃሚ ነው ማለት ነው። ሶ ኳንተም ኮምፒውተሮች በእነዚህ ሶስት የኳንተም ሜካኒክስ ፕሪንሲፕሎች በመመራት በጣም በፍጥነት ታስኮቻችንን ያከናውኑልናል። አንድ ሱፐር ኮምፒውተር አሁን ዓለማችን ላይ ያለው በጣም ፈጣኑ የሚባለው ሱፐር ኮምፒውተር አንድ 10,000 ዓመት የሚፈጅበትን አንድ ኳንተም ኮምፒውተር በእነዚህ ፕሪንሲፕሎች በመመራት በ5 ደቂቃ በ3 ደቂቃ ሊሰራው ይችላል ማለት ነው። ኳንተም ሱፐርማሲ ስንል ምንም ያክል ፓወርፉል ቢሆን ራሱ ክላሲካል ኮምፒውተሮች ምንም ያክል ሱፐር ኮምፒውተር ደረጃ ላይ ቢደርሱ ራሱ የማይፈቱትን ታስክ የማይፈቱትን ሶሉሽን ኳንተም ኮምፒውተሮች ሲፈቱት የዛን ሰዓት ኳንተም ኮምፒውተር ኳንተም ሱፐርማሲ ስቴት ላይ ደረሰ ይባላል። ሶ አሁን ላይ ያሉ አገራትም ትላልቅ ካምፓኒዎችም ትናንሽ ስታርታፖችም ኳንተም ሱፐርማሲ ላይ ለመድረስ በጣም እየተፋለጡ ነው። የሰው ልጅ ኳንተም ሱፐርማሲ ላይ ደረሰ ማለት የቀጣዩ አድቫንስድ የሆነው የኮምፒውቲንግ ፕላትፎርማችን ላይ ገባን እንደማለት ነው። አሁን ላይ ምንም ያክል ዕውቀታችን በልጽጎ ፋስተስት የሚባለውን ሱፐር ኮምፒውተር ብንሰራ ራሱ የማይፈታውን ሶሉሽን ነው ኳንተም ኮምፒውተሮች ይፈቱታል ተብሎ የሚታሰበው። እሱ ቴሪቶሪ ላይ ገባን ማለት የኳንተም ኮምፒውተሮች የኳንተም ኮምፒውቲንግ ቴክኖሎጂ አንድ ስቴፕ ፈቀቅ አለ ብለን እናስባለን ማለት ነው። ያው መዳረሻው አይደለም፣ ነገር ግን የመጀመሪያው ልናሳካ የምናስበው ስቴፕ በኳንተም ኮምፒውቲንግ ዘመን እሱኛውን ነገር ነው ማለት ነው። አሁን ላይ በትላልቅ ሪሰርች ላቦች በትላልቅ ኦርጋናይዜሽኖች ውስጥ የምናገኘው ሱፐር ኮምፒውተር በጣም ፈጣን ነው። ትላልቅ ፕሮብሌሞችን ይፈታልናል ስቴፕ ባይ ስቴፕ አፕሮች ተከትሎ በቢት። ነገር ግን ኳንተም ኮምፒውተሮች ማሳካት ከቻልን ይሄ ኳንተም ሱፐርማሲን አልፈን መሄድ ከቻልን
እነዛ ኮምፒውተሮች በጣም ዓለም ላይ ያለ የሚባለው ሱፐር ኮምፒውተር በሺህ ዓመታት ከ10 ሺህ ዓመታት በላይ የሚፈጅበትን እነዚህ በትንሽ ጊዜያት በደቂቃዎች ውስጥ በሰዓታት ውስጥ የሚፈቱበት ጊዜ ላይ ደረስን ማለት ነው። አገራትም ሆኑ ትላልቅ ካምፓኒዎች አዲስ የተመሰረቱ ስታርታፖችም ኳንተም ሱፐርማሲን ለማሳካት ብሎም ከኳንተም ሱፐርማሲ አለፍ ሲልም የኳንተም ኮምፒውቲንግ ቴክኖሎጂን ለማበልጸግ በጣም እየተፋለጡ ነው። የኳንተም ኮምፒውተርን ቴክኖሎጂ በእጃቸው አረጉ ማለት ሀገራት የቀጣዩ ዘመናት ገዢዎች እነሱ እንደሆኑ አረጋገጡ እስከ ማለት ደረጃ ራሱ ተደርሷል ማለት ነው። ይህን ለማሳካትም ትላልቅ እንደ ጉግል፣ እንደ ማይክሮሶፍት፣ እንደ IBM የመሳሰሉ ትላልቅ ድርጅቶች ቻይናም ላይ እንደ ቴንሰንት እንደ አሊባባ ምናምን የመሳሰሉ ትላልቅ ኦርጋናይዜሽኖች አገራትም በገቨርንመንት ኦርጋናይዜሽኖች ደረጃ አሜሪካም፣ ቻይናም፣ ራሺያም ብዙ አገራትም በተቻላቸው አቅም አውሮፓ ዩኒየንም ጨምሮ በተቻላቸው አቅም ኳንተም ኮምፒውተር የሚባለውን ቴክኖሎጂ የራሳቸው ለማድረግ በጣም እየተፋለጡ ነው። አንዳንድ ኦርጋናይዜሽኖችም ኳንተም ሱፐርማሲ ላይ ደረስኩ፣ ይህን የመሰለ ኳንተም ቺፕ ሰራው፣ እንደዚህ ሆነ እያሉ ብዙ አድቫንስመንቶችን በየጊዜው እያቀረቡ ነው። አሁን ላይ በ2025 ደግሞ ብዙ ከኳንተም ኮምፒውቲንግ ላይ የተገናኙ ብዙ አይነት አድቫንስመንቶች ብዙ አይነት ኢኖቬሽኖች እየተፈጠሩ ነው። ለምሳሌ በ2019 በወጣ አርቲክል ላይ ጉግል ኳንተም ሱፐርማሲ ላይ ደርሻለሁ ብሎ የሆነ ዜና አስነብቦን ነበር። ሲካሞር የሚባለው የኳንተም ቺፓቸው ጉግል ወይም ፕሮሰሰራቸው አንድ ሱፐር ኮምፒውተር 10 ሺህ ዓመት የሚፈጅበትን የኔ ኮምፒውተር በ200 ሰከንድ ሰራው ብሎ አርቲክል አወጣ ነበር። በኋላ ላይ ግን IBMን ሌሎችም ትላልቅ ኦርጋናይዜሽኖች ያንን አርቲክል ዲበክል አድርገውታል። አሁን ላይ ሁሉም የተስማማበት ኳንተም ሱፐርማሲ ላይ የደረሰ አገርም ሆነ ኦርጋናይዜሽን የለም። ነገር ግን እሱ ደረጃ ላይ ለመድረስ ግን በጣም ድራማቲክ በሚባል ደረጃ በጣም እየሄድን ነው። አሁን ደግሞ ጊዜው የAI ነው። AIም ይህንን ነገሮች ያሳልጣሉ ተብሎ ይታሰባል ማለት ነው። ግን ለምንድን ነው እንደዚህ አገራትም ኦርጋናይዜሽኖችም ትላልቅ መዋዕለ ንዋያቸውን እያፈሰሱበት ኳንተም ሱፐርማሲ ላይ ብሎም ሌሎች ከኳንተም ጋር ሪሌትድ የሆኑ አድቫንስመንቶች ላይ መድረስ ያልቻለው? ቅድም እንዳወራ ነው ኳንተም ኪዩቢቶች ስፒን እያደረጉ ባንዴ ሱፐርፖዚሽን ስቴት ላይ ይገኛሉ። እንደዛ የሚገኙበት ፕሪንሲፕል ቅድም ያልነው ኢንታንግልመንት የሚባለውን ፕሪንሲፕል እንዲሁ በቀላሉ የሚመጣ አይደለም። ኪዩቢቶች በጣም ፍራጃይል የሆኑ ኮምፖነንቶች ናቸው። እነዛን ኪዩቢቶች በሱፐርፖዚሽን ስቴት ላይ እንዲቀመጡ በጣም ጥንቃቄ የሞላበት የቴምፕሬቸር ሁኔታ፣ የኤር ፕሬሸር ሁኔታ፣ የጽዳት ሁኔታ ኤቭሪቲንግ ማማከል አለብን። ኒር አብሶሉት ዜሮ በሚባል የቴምፕሬቸር ኮንዲሽን ነው እነዛ ኪዩቢቶች መቀመጥ ያለባቸው። በጣም ትላልቅ አድቫንስድ የሆነ ሪሰርች ላቦች ያስፈልጋሉ። እነዛን ሪሰርች ላቦች አርገን ራሱ ኪዩቢቶችን በዛ ስቴት ላይ ማኖር ራሱ በጣም ትልቁ ፈተና ነው። ኪዩቢቶች ፍራጃይል ናቸው ብያቸዋለሁ። የሆነ ነገር ኤር ፕሬሸርም ሆነ ቴምፕሬቸር ዲስራፕት ሊያደርጋቸው ይችላል። በኤር ፕሬሸርም ሆነ በቴምፕሬቸር ኦር በሆነ ኮንዲሽን ዲስራፕት ከሆኑ ያንን ስቴት ኳንተም ላይ ዲኮሄራንስ እንለዋለን። ለምሳሌ እንደምን ብላችሁ አስቡ። የተቀረጸ እርሳስ በጫፉ ላይ እስኪ የሆነ ባዶ ጠረጴዛ ላይ አስቀምጡት። እንደምንም ብላችሁ ታስቀምጡታላችሁ። ለማስቀመጥ የሚፈጅባችሁን ፕሪሲሽን አስቡት። የሆነ ክፍላችሁ ውስጥ ያለ ጠረጴዛ ላይ ነበር ያስቀመጣችሁት እና እንደ አጋጣሚ የሆነ ሰው በሩን ከፍቶ ቢገባ እርሳሱ አይወድቅም? ይወድቃል። ምክንያቱም እናንተ ፕሪሲሽኑን ስትሰሩት ካለው ኤር ፕሬሸር ካለው ሙቀት ካለው እንትን አንጻር ነው እርሳሷን ያስቀመጣችኋት። ነገር ግን የሆነች ትንሽ ዲኮሄራንስ የዛን እርሳስ ስቴት ትለውጠዋለች። ሩም ቴምፕሬቸሩ በጣም ጥንቃቄ የተሞላበት መሆን አለበት። ኳንተም ኮምፒውተሮችን ካያችኋቸው በጣም ግዙፍ ላብ ውስጥ ነው የሚቀመጡት። በጣም ኮምፕሌክስ ይመስላሉ። ኳንተም ኮምፒውተሯ ቺፕ ነች የምታዩት። ሌላው ነገር በሙሉ ያችን ቺፕ ኮሄረንስ ስቴት ላይ ለማስቀመጥ የሚደረግ ጥረት ነው ማለት ነው። ቪዲዮ ላይ እንደምታዩት የተለያዩ ካምፓኒዎች የተለያየ ላብ ፋሲሊቲዎች አሏቸው። ይሄ ሁሉ የምታዩት ነገር ያችን ቺፕ ኮሄረንስ ስቴት ላይ ለማስቀመጥ በመሆኑ ነው ማለት ነው። በአብዛኛው ኳንተም ኮምፒውተር የሚቀመጥባቸው ላቦች ኔጌቲቭ 459 ዲግሪ ፋራናይት ወይም ኔጌቲቭ 273 ዲግሪ ሴልሺየስ የሆነ ቅዝቃዜ ላይ ነው። ይህ ማለት ከአውተር ስፔስ ቅዝቃዜ በላይ የሆነ ቅዝቃዜ ላይ ነው የሚቀመጡት። ካለምንም ኢንቫይሮንመንታል ኢንተራክሽን ነው። ምንም አይነት
ሌላ ፓርቲክል ተውት፣ ዝንብ ምናምንን ተውት፣ ሌላ ከዝንብ ያነሰ ራሱ ፓርቲክል እንዲነካው አይፈለግም። ምክንያቱም ያለበትን ስቴት ሊያዛባው ይችላል። ካዛባው ኖርማሊ ኪዩቢቱ እንደ ቢት ነው የሚሆነው። ኖርማሊ ወይ 0 ወይ 1 ላይ ነው። ሶ ከኖርማል ቢት አይለይም። ሱፐርፖዚሽን ስቴት ላይ እንዲቀመጥ ግዴታ በዚህ አይነት ኮንዲሽን መቀመጥ አለበት። ሶ አገራትም ትላልቅ ሪሰርች ላቦችም እንደዛ አይነት የሚያደርጉበትን ቴክኖሎጂ እየሰሩ ነው ማለት ነው። ሶ አሁን ባለን ቴክኖሎጂ በእጃችን እንደ ላፕቶፖች ላይ ኳንተም ቺፖችን ማናየው፣ ኳንተም ኮምፒውተሮችንም ዝም ብለን መግዛት ማንችለው እዛ ቴክኖሎጂ ላይ ስላልደረስን ነው። ሁለተኛ ደግሞ ኳንተም ሱፐርማሲ የሚባለው ስቴት ላይ ገና አልደረስንም። እሱ ላይ ለመድረስ ብዙ አይነት ሪሰርቾች ያስፈልጋሉ። ኳንተም ኮምፒውቲንግ ራሱን የቻለ ኮምፒውቲንግ ፕላትፎርም ስለሆነ አሁን ላይ ያሉን ፕሮግራሚንግ ላንጉጆች ለዛኛው ያገለግሉም። ሶ ለዛ የሚያገለግል ፕሮግራሚንግ ላንጉጆች ነው የሚሆኑት። ከዛ እሱ ከሆነ በኋላ ግን ኳንተም ኮምፒውቲንግ በጣም የሰው ልጅ አስቦት የማያስበው ደረጃ ላይ የሚያደርሰን የተማመነበት ቴክኖሎጂ ነው ማለት ነው። ይህን ቴክኖሎጂ በብዙ ኤሪያዎች እንጠቀመዋለን። ሲሙሌሽኖች ጋር የተለያዩ መድኃኒቶች ለማግኘት፣ የተለያዩ ጂኦግራፊካል ሲሙሌሽኖች ለመስራት፣ የተለያዩ ሞለኪውላር ሲሙሌሽኖች ለመስራት፣ ከዲኤንኤ ጋር ያሉ ሲሙሌሽኖችን ለመስራት፣ ጌሚንግ፣ ክሪፕቶግራፊ ላይ፣ ብሎክቼን ቴክኖሎጂ ላይ፣ ኤአይ ላይ፣ ማኒፋክቸሪንግ ላይ የማይገባበት ኤሪያዎች የሉ። ስፔስ ኤክስፕሎሬሽን ላይ ምናምን ሁሉም ላይ ልናስገባው የምንችለው በጣም አሪፍ የሆነ ቴክኖሎጂ ነው ተብሎ ነው የሚታሰበው። ይህ ቴክኖሎጂ ጥንሳሴውን ያገኘው በ1900 አካባቢ ነው። የመጀመሪያው ኮምፒውተሩ ከመሰራቱ በፊት ማለት ነው። እንደሚታወቀው የመጀመሪያው ኮምፒውተር የተሰራው ኤኒያክ የሚባለው በ1940ዎቹ ላይ ነው። የመጀመሪያዎቹ ኮምፒውተር ከመሰራቱ በፊት ግን ኳንተም ሜካኒክስ የሚባለው የፊዚክስ ፕሪንሲፕል እስከዛ ድረስ የምናውቀው ኒውተን ያመጣው ክላሲካል ሜካኒክስ የሚባል የፊዚክስ ህግ አለ። ይሄ የፊዚክስ ህግ ዩኒቨርስ ላይ ያሉ ኤቭሪ ትላልቅ ኦብጀክቶችን ለመግዛት የሚያገለግለን የፊዚክስ ህግ ነበረ። ነገር ግን እኛ አሁን የሰው ልጅ ሆነን ትላልቅ ማቴሪያሎች፣ ፕላኔቶች ምናምን በዚህ የፊዚክስ ህግ መገዛታቸው ያልተፈታ ህግ ነው። ነገር ግን እያንዳንዱ ፓርቲክል የተሰራባቸው አተሞች፣ ሞለኪውሎች፣ ኤሌክትሮኖች በጣም እያነስን በመጣን ቁጥር ግን እነዛ ትናንሽ ፓርቲክሎች እኛ በምንመራበት የክላሲካል ሜካኒክስ አይመሩም። እነሱ የሚመሩበት የራሳቸው የሆነ ፕሪንሲፕል አላቸው። እሱም ፕሪንሲፕል ነው ኳንተም ሜካኒክስ የምንለው። በ1900 አካባቢ ማክስ ፕላንክ የሚባለው ተመራማሪ ጀስት ጥንስሱን አመጣው። በኋላ እነ አልበርት አንስታይንም እነ ቨርነር ሃይዘንበርግም እነ ፖዶልስኪም እነ ሮዘንም የተለያዩ ሪሰርቾችን ሰሩበት ማለት ነው። እንደዚህ እየተባለ የተለያዩ ስቴፖችን አልፏል ኳንተም ሜካኒክስ። ነገር ግን ለኳንተም ኮምፒውተሮች መጠንሰሻ ይሆናል ተብሎ የታሰበው የመጀመሪያው በ1969 ስቴቨን ዊዝነር የሚባለው ሰውዬ ያመጣው ኳንተም መኒ የሚባለው ፕሪንሲፕል ነው። ይሄ ስቴቨን ዊዝነር የሚባለው ሰውዬ በኳንተም ሜካኒክስ ህግ በመከተል ለምን የሰው ልጅ የሚገበያየበትን ገንዘብ አንሰራም? ያንን ገንዘብ በኳንተም ሜካኒክስ ህግ ከጠበቅ ነው ክሎን ማድረግ አንችልም፣ ካውንተርፊቲንግ አይሰራበትም። ሶ ፎርጅድ መሰራት የማይቻል ሴኪዩር የሆነ ዩኒቨርሳል ከረንሲ መፍጠር እንችላለን የሚል ሪሰርች ፔፐር አቀረበ ማለት ነው። ሶ ለካ ኳንተም ሜካኒክስ ኖርማሊ ከኤሌክትሮኖች ከምኖች ትናንሽ ፓርቲክሎች ከመምራት አልፎ ሪል ወርልድ ሲናሪዮ ላይ ይተገበራል የሚባለው ሐሳብ የመጣው ከዚህ ሰውዬ ሪሰርች በኋላ ነው። ከዛ በኋላ ደግሞ በ1980 አካባቢ ፖል ቢኖፍ የሚባል ሰውዬ በቱሪንግ ማሽን በመነሳት የኳንተም ሜካኒካል ሞዴልን ሰራ። ሶ ለኳንተም ኮምፒውቲንግ ቲዮሬቲካል ፋውንዴሽን የሰራው ይሄ ፖል ቢኖፍ የሚባለው ሰውዬ ነው ማለት ነው። ከዛ በኋላ በ1982 ሪቻርድ ፋይንማን ኳንተም ኮምፒውተሮች እንደ ክላሲካል ኮምፒውተሮች ሁሉ ሪል ወርልድ ላይ መጠቀም እንደምንችልባቸው የሚያሳምን ሪሰርች ፔፐሮችን አቀረበ። ከዛ በኋላ የተለያዩ ኳንተም አልጎሪዝሞች መሰራት ጀመሩ ማለት ነው። ለምሳሌ በጣም ፖፑላር የሆነው የፒተር ሹር አልጎሪዝም ነው። የፒተር ሹር አልጎሪዝም በኳንተም ኮምፒውተሮች ትላልቅ ነምበሮችን ፋክተር መስራት እንችላለን ብሎ አመጣ። እንደምታውቁት አሁን ላይ ያሉት ክላሲካል ኢንክሪፕሽን ሜተዶች ባንኮች ላይ የምትጠቀሙበት ኤኒቲንግ ኢንክሪፕት ለማድረግ የምንጠቀምባቸው አልጎሪዝሞች ስቶር ናው ዲክሪፕት ሌተር በሚባል ፕሪንሲፕል ነው። ፋክተር የማይደረጉ ትላልቅ ነምበሮችን ስቶር እናደርጋለን። ያንን ስቶር ለማድረግ አሁን ላይ ያሉት ኮምፒውተሮች ብዙ አመት ይፈጅባቸዋል። 10,000 ዓመት 20,000 ዓመት ይፈጅባቸዋል። ሶ
የኛ ኢንክሪፕት የተደረገውን ዳታ አንድም ሰው ቢያገኘው ችግር የለውም መፍታት አይችልም። ምክንያቱም እሱን ወስዶ ዲክሪፕት ለማድረግ ብዙ አመታት ስለሚፈጅበት። ነገር ግን ኳንተም ኮምፒውተሮች ቅድም እንዳወራ ነው ክላሲካል ኮምፒውተሮች ከ10,000 ዓመታት በላይ የሚፈጅበትን እነሱ በደቂቃ ነው የሚፈቱት። ሶ አሁን ላይ የምንተገብራቸው ኢንክሪፕሽኖች በኳንተም ላይ ኢምንት ናቸው፣ ምንም አያስፈልጉም። ሶ ፒተር ሾር ምን አመጣ? ትላልቅ ላርጅ ነምበሮችን በኳንተም ኮምፒውተር እንዴት ይፈታሉ የሚል አልጎሪዝም ሰራ። ሾር አልጎሪዝም በመባል በጣም በኳንተም ኮምፒውቲንግ በሚሰሩ ሰዎች ዘንድ በጣም ታዋቂ የሆነ አልጎሪዝም ነው። ከዛ በኋላ ሌሎችም ሰዎች የተለያዩ አልጎሪዝሞች ዳታቤዝ ሰርቾችን ምናምን ዴቨሎፕ ማድረግ ቻሉ ማለት ነው። ለምሳሌ በ1996 እንደ ሎቭ ግሮቨር አይነት ሰዎች፣ ከዛ በኋላ በ1999 ጎርዲ ሮዝ ዲዌቭ የሚባል ሲስተም ሰራ። የመጀመሪያው ኳንተም ኮምፒውቲንግን ኮሜርሻላይዝ ለማድረግ ያሰበ ሰው ነው። ከዛ በኋላ ቅድም ያልኳችሁን የሾር አልጎሪዝምን አይቢኤም እና ስታንፎርድ ዩኒቨርሲቲ በ2001 ላይ በመሆን የ7 ኪዩቢት ፕሮሰሰር በመስራት በሾር አልጎሪዝም መሰረት ቁጥር 15ን ፋክተር ማድረግ ሰክሰስፉሊ ማድረግ ቻሉ። ሶ የዚህን ሰዓት ኳንተም ኮምፒውቲንግ የሾር አልጎሪዝምም አፕላይ እንደሚተገበር ማሳየት ቻሉ ማለት ነው። ከዛ በኋላ የተለያዩ ሲስተሞች መሰራት ጀመሩ። ኳንተም ላይ ዲዌቭ ሲስተም የሚባል ነገር አለ። ከዛ በኋላ በ2010 ዲዌቭ ሲስተሞች ዲዌቭ 1 የሚባለው ተሰራ። አይቢኤም፣ ጉግል፣ ማይክሮሶፍት፣ ትናንሽ ስታርታፖች አገራትም በኦርጋናይዜሽን ደረጃ እዚህ አርምስ ሬስ ውስጥ ገቡበት ማለት ነው። ሶ ይሄ ሬስ ጅማሬ ነው እንጂ አሁን እየሄደበት ባለው ርቀት በትንሽ ዓመታት ውስጥ ኳንተም ሱፐርማሲን አልፈን ሌሎች ነገሮች አቺቭ ለማድረግ የምንችልበት ስቴት ላይ ደርሰናል። ኳንተም ኮምፒውቲንግ ላይ እየተፈጠሩ ያሉ አድቫንስመንቶችን በሌሎች ቪዲዮዎች ለማሳየት እሞክራለሁ። የተለያዩ ካምፓኒዎች የተለያዩ አድቫንስድ የሆኑ ከኳንተም ኮምፒውቲንግ የተያያዙ አልጎሪዝሞችና ቺፖችን ኮምፒውተሮችን እየሰሩ ነው። ስለነሱ አድቫንስመንቶች ወደፊት እናያለን። አይ ሆፕ ዋን ዴይ አገራችንም እዚህኛው ቴክኖሎጂ ላይ አሻራዋን ታሳርፋለች ብዬ አስባለሁ። ለአሁን ግን ይህንን ቪዲዮ በዚህ አበባል ዝጋው።